ጥያቄ 1 በቁርአን ውስጥ የወሮች ሁሉ በላጭ ተብሎ የተጠቀሰው ወር የትኛው ነው? ኤ ረጀብ፣ ቢ ረመዳን፣ ሲ ሙሐረም። ትክክለኛው መልስ ቢ ረመዳን። ጥያቄ 2 የረመዳን ጾም ግዴታ ወይም ፈርድ ከመሆኑ በፊት ሙስሊሞች የትኛውን ቀን ይጾሙ ነበር? ኤ የአረፋ ቀን፣ ቢ የአሹራን ቀን፣ ሲ በየሳምንቱ ሰኞ። ትክክለኛው መልስ ቢ የአሹራ ቀን። ጥያቄ 3 በረመዳን ወር ውስጥ የተካሄደና ሙስሊሞች ታላቅ ድል የተቀዳጁበት የመጀመሪያው ጦርነት የትኛው ነው? ኤ የኡሁድ ጦርነት፣ ቢ የኸንደቅ ጦርነት፣ ሲ የበድር ጦርነት። ትክክለኛው መልስ ሲ የበድር ጦርነት። ጥያቄ 4 ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና በደረሱ ጊዜ መጀመሪያ የገነቡት መስጊድ ስም ማን ይባላል? ኤ መስጊደል ነበዊ፣ ቢ መስጊደል ቁባ፣ ሲ መስጊደል ቂብለተይን። ትክክለኛው መልስ ቢ መስጊደል ቁባ። ጥያቄ 5 በረመዳን ወር መጾም የማይችሉ አረጋውያን ወይም በቋሚ ህመም ላይ ያሉ ሰዎች ምን ማድረግ ይኖርባቸዋል? ኤ ምንም አይጠበቅባቸውም፣ ቢ ለድሆች ምግብ መስጠት ወይም ፊዲያ፣ ሲ በሚቀጥለው ዓመት መካስ። ትክክለኛው መልስ ቢ ለድሆች ምግብ መስጠት ወይም ፊዲያ። ጥያቄ 6 በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የመጀመሪያው የኢድ ሶላት የተሰገደው መቼ ነበር? ኤ በአንደኛው ዓመተ ሂጅራ፣ ቢ በሁለተኛው ዓመተ ሂጅራ፣ ሲ በአምስተኛው ዓመተ ሂጅራ። ትክክለኛው መልስ ቢ በሁለተኛው ዓመተ ሂጅራ። ጥያቄ 7 ባብ አልረያን የተባለው የጀነት በር ለማን የተዘጋጀ ነው? ኤ ለሰጋጆች፣ ቢ ለጾመኞች፣ ሲ ለሐጃጆች። ትክክለኛው መልስ ቢ ለጾመኞች። ጥያቄ 9 በረመዳን ወር መጨረሻ ላይ የሚሰጠው ዘካተል ፊጥር ግዴታው መቼ ያበቃል? ኤ የኢድ ሶላት ከመሰገዱ በፊት፣ ቢ ከኢድ ሶላት በኋላ፣ ሲ በሸዋል ወር መጨረሻ። ትክክለኛው መልስ ኤ የኢድ ሶላት ከመሰገዱ በፊት። ጥያቄ 10 ነብዩ ሰለላሁ ዐለይሂ ወሰለም ረመዳን ሲገባ ሰይጣኖች ምን ይሆናሉ ብለዋል? ኤ ወደ ምድር ይወርዳሉ፣ ቢ ይታሰራሉ፣ ሲ በነፃነት ይዞራሉ። ሲ። ትክክለኛው መልስ ቢ ይታሰራሉ።